በአውሮፓ ህብረትና ሌሎች ሀገራት የኤርትራ አምባሳደር ሆነው ያገለገሉት ዶክተር አንደ ብርሃን ወልደ ጊዮርጊስ በአሁኑ ወቅት ከፍተኛ የየመን ሰላም አማካሪ ሆነው እያገለገሉ ይገኛሉ። ዶክተር አንደ ብርሃን በኢትዮጵያና ኤርትራ መካከል ስላለው ውጥረት ከቢቢሲ ትግርኛ ጋር ቆይታ አድርገዋል። ዝምድና ኤርትራን ኢትዮጵያን ነዊሕ ታሪክ ዘሎ ዝምድና ናይ ኩናትን የኢትዮጵያና የኤርትራ ግንኙነት በረጅም የጦርነት የግጭት ታሪክ የተሞላ ነው። መሰረታዊ ምክንያቱ ሁለት የሚጋጩ ትርክቶች መኖራቸው ነው። የኢትዮጵያ ገዥ መደብ የሚያራምደው ትርክት ኢትዮጵያ ላለፉት 3000 ዓመታት ነፃና ሉዓላዊ ሀገር ሆና ቆይታለች የሚል ነው። በዚህ ሂደት ታዲያ ኤርትራም የኢትዮጵያ አካል እንደነበረች የሚገልጽ ትርክት ነው። ከአክሱም ዘመነ መንግስት ውድቀት ጀምሮ እስከ አውሮፓውያኑ 1952 ድረስ ኢትዮጵያ የኤርትራ ባህር ዳርቻ ባለቤት ሆና አታውቅም። ከዚህ ባሻገር የኤርትራ ሕዝብ ለ30 ዓመታት ታግሎ ነፃና ሉዓላዊ ሀገር መስራት ችሏል። ችግር የሆነው የተለያዩ የኢትዮጵያ መንግስታት የኤርትራን ሉዓላዊ ህልውና አለመቀበላቸው ነው። ስለዚህ በኢትዮጵያና ኤርትራ መካከል ያለው ግጭት ሊታጠፍ በማይችል ነፃና ሉዓላዊ ሀገር እንዲኖር የመፈለግ የኤርትራውያን ውሳኔና የኢትዮጵያ መንግስታት ኤርትራን ተቆጣጥሮ የባህር በር በማግኘት መካከል ያለ የሚጣረስ አተያይ ነው። ጠቅላይ ሚኒስትር አብይ በአውሮፓውያኑ 2023 ጥቅምት አሊያም ህዳር አካባቢ በፓርላማ ባደረጉት ንግግር የኢትዮጵያ ድንበር እስከ ቀይ ባህር የሚዘረጋ ነው፣ ኤርትራ የኢትዮጵያ አካል ነበረች፣ የባህር በር ማግኘት የኢትዮጵያ መብት ነው፣ እንዲሁም ለህልውናችን አስፈላጊ ነው ያሉት ታሪካዊ መሰረት የለውም። ኩነት ናይ ልዕላውነት እዩ ብታሪክ ከአናትና ዝብል ናይ በሐቂ ታሪካዊ ሰረት ዘይብሉ